ኦኬ ዛሬም እንደተለመደው አንድ ነገር ጠፍተናልና ዛሬ ማውራት የምፈልገው ስለ አሁን ብዙ ጊዜ እንደው ዘ ፓወር ኦፍ ናው የሚል መጽሐፍ ሁላ አለ። የአሁን ሀያልነት ማለት ነው። እና በተለይ ይሄ ዘመናዊው ፊሎሶፊ ያመጣልን ነገር የሆነ ሊቭ ዘ ሞመንት አሁን ላይ ሁን፣ ፓስትህም አያስቸግርህ፣ ወደፊትህም አይጎትጉትህ፣ ካም ሄር ዩ አር ሄር በቃ አሁን ሞመንት ሊቭ ዘ ሞመንት አይነት ነገር ማለት ነው። እና በሌላ በኩል ደግሞ አሁንን የሚቃወም ደግሞ አንዳንድ ሰው ታገኛላችሁ። ማለት ቤዝድ የሆነ ተቃውሞ ማለት ነው። ምን ይላል? እሺ አሁንን ማርክ፣ አሁን ተደሰት፣ ወደፊትስ በልቼው ልሞት ነው እኔ ከሞትኩ ሰርዶ ይብቀል ነው እንዳህያ ምናምን የሚል ደግሞ ተከታታይ ሀሳብ ይመጣልና አይ ቲንክ ዜር ኢዝ ዲፈረንት። በእርግጥ አሁናዊነት አሁን እያሉ የሚሉ ሰዎች ማበጀት ያለባቸው ሊሚት አለ፣ አበጅተዋልም። አይ ቲንክ ተቃውሞ የሚነሳው አሁን ተደሰት የሚለው ላይ ነው። አሁን በቃ ተደሰት፣ አትጨነቅ፣ ፈታ ምናምን ነገር ሲባል አይ ቲንክ ዛት ኢዝ ፕሮብለማቲክ። ግዴታ መደሰት የለብህም፣ አሁን መደሰት የለብህም። አሁንን ኑር ነው የተባልከው። ማዘንም ካለብህ አሁን ላይ ሆነህ እዘን። ወደፊት ወይ ወደኋላ ሆነህ አትዘን ነው። አሁን ሊቭ ዘ ሞመንት ማለት ቢ ሃፒ ማለት አይደለም። ምክንያቱም ሊቭ ዘ ሞመንት ስንል ወይም ሊቭ ዘ ሞመንት ሞመንቱ ወደፊትንም ያሰበ ስለሆነ ነው። የኋላውንም ትምህርት የወሰደ ስለሆነ ነው። አሁን ተደሰት ቢ ሃፒ ናው ከሆነ ግን እንደዛ አይደለም። ያለፈው ታሪክህ ምንም አስቀያሚ ቢሆንም አትሰበው። ወደፊት የሚመጣ አደጋ ቢኖርም በቃ ስለሱም አትሰብ፣ አትጨነቅ፣ ዝም ብለህ አሁን ተደሰት ነው። እሱ ትክክል አይደለም። እና አሁን ስለሚባለው ሀሳብ ስናስብ ዊ ሹድ ፎከስ ኦን ሊቪንግ ዜር ላይክ ፕሬዘንት መሆን። አንዳንድ ጊዜ ዝም ብሎ ይሄ አይ ቲንክ በቃ የሌሉ ሰዎች አሉ። እኛ የሆነ ሞመንት ላይ ሂደን ምናምን የሆነ ብላክ አውት አድርገን ምናምን ብለን እንመጣለን 2-5 ደቂቃ ምናምን። ህይወታቸውን በሙሉ የሌሉ ሰዎች አሉ። ባይዘው ማለት ከእንደዚህ ከአመታት በኋላ ምናምን ወደ ራሳቸው ሲመለሱ የሚደነግጡ ሰዎች አሉ። ይሄ መቼ ተፈጠረ የሚሉ ሰዎች አሉ። እና ለነሱ ሞር ሴንስ የሚሰጥ ይመስለኛል። ሶ when we say live the moment በተለይ አሁን ባለው አሁን እንደምታዩት ዘን ኤጅ ኦፍ ዲስትራክሽን አይደል? ሞደርን ግሎባላይዜሽን ኢዝ አን ኤጅ ኦፍ ዲስትራክሽን። አንተ እኮ ሰፈርህ ውስጥ መኪና የገዛው ጓደኛህ እኮ አእምሮህ ውስጥ ይመላለሳል። እሰበው ዓለም አቀፍ ግንኙነት ሲኖረህ፣ ያኔ ዓለም አቀፍ ግንኙነት በሌለበት ጊዜ ሰፈርህን ነው የምታውቀው። ሀገርህ ለራሱ አታውቅም፣ ሰፈርህን ነው የምታውቀው። ሰፈርህ ውስጥ እንትና ሲያገባ፣ እንትና ልጅ ሲወልድ፣ እንትና መኪና ሲገዛ፣ እንትና ስራ ሲይዝ፣ እንትና እነዚህ ብቻ ለራሱ አእምሯችንን ቢዚ ያደርጉት ነበር። ሀሜት ድሮም ነበረ። ሀሜቱ ዓለም አቀፍ ሲሆን እሰበው። ድሮ ሰፈር ውስጥ ያሉ 30 እና 40 ሰዎች ህይወት ነበር የምታስበው። አሁን የ100 ሚሊዮን ህዝብ እና የሆኑ የ3 ሚሊዮን አካባቢ ወይ የ100 ምናምን ሺህ ሰዎችን ሴሌብሪቲዎችን ታሪክ ታውቃለህ። እንትና ገባ እንትና። this age is an age of distraction እና ገኖ የወጣበት አሁንህን ኑር የሚለው ገኖ የወጣበት ምክንያት ያ ይመስለኛል። because we are so distracted። በተገኘው መንገድ ዲስትራክት ያደርጉናል። ዲስትራክት የሚያደርጉን ሰዎች እኛም ደግሞ we are easy to be distracted። ዲስትራክት ካልሆን ሁላ ይደብረናል። ባይዘው ለምደነው ከልጅነታችን ስለምንመጣ ቤትህ ቁጭ ብለህ ምንም ሳታደርግ እያሰብክ መጽሐፍም ሳታነብ ስልክህንም ሳታይ እነዚህ ቁጭ ብለህ እያሰብክ አሳልፍ ብትለው ሰው ያብዳል። ግን ብዙ ሀሳቦች በዛ መንገድ ነው የመነጩት፣ በማንበብ አይደለም። ማንበብ መነሻው ነው አይደል? ሰዎች ጋር ማውራት መነሻው ነው። ሀሳብ የራስህን ቲዮሪ የምትመሰርተው ቁጭ ብለህ ራስህ ጋር በማሰብ ነው። አሁን ሰው ለአንድ ሰዓት ለራሱ ብቻውን መቀመጥ አይችልም። ወይ ስልኩን ያነሳል ወይ የሆነ ነገር ብቻ እንደዚህ መሬቱ ላይ እንደዚህ ቢጭር ይሻለዋል ቁጭ ብሎ አእምሮ ጋር ከማውራት። እና it's an age of distraction። አእምሮ ጋር ማውራት የሚባለው ነገር it has been construed ያደረግንበት መንገድ አሁን እንደ ድባቴ ሆኗል። የምታደርገው አጣህ ማለት ስራ ፈታህ ነው የሚባለው ያኔ ምንም ማሪያ ያልፈልስ ጊዜ ማለት ነው። so I think እቺ ርዕሷ አስፈላጊ ስለሆነች ነው ዛሬ ያነሳኋት። አሁን ባለንበት ሁኔታ በጣም አስፈላጊ ነው። ሶ መለየት አለብን።
አሁንህን ኑር ማለት ትክክል ነው። አሁንህን ተደሰት፣ ስለሌላው አትሰብ ማለት ግን ትክክል አይደለም። እሰብ፣ ተጨነቅ፣ በወጉ መጨነቅ ባለብህ መንገድ። ካልተጨነቅ እንዴት ብለህ ነው የምታልፈው? ኦቨር ስትጨነቅ ነው ችግሩ አይደለ? አንዳንድ ጊዜ የምንጨነቅበት ክብደትና ወደፊት የምናገኘው ነገር ክብደት አይገናኝም። በጣም ተጨንቀን ለዚች ነው እንላለን ስናገኘው፣ ለዚች ነው በቃ አለቀ የሆነው። አንተ ትምህርት ህይወትህን በሙሉ አስጨንቆት ከዛ ዩኒቨርሲቲ ተመረቀ ስራ ሳታገኝ ስትቀር ለዚህ ነበር ይህን ሁሉ እድሜኑ ላይ ተጨነቁ ትላለህ። እሱ ማለት ነው። ስለዚህ ፈተና አለ ወይ ብለህ መጨነቅህ ልክ ነው፣ ግን የምትጨነቅበትም እንትን ማወቅ አለብህ፣ መጠን ማወቅ አለብህ። ነገርየው ወዴት እንደሚሄድ ማወቅ አለብህ። ኤኒቲንግ ጉድ ሃፕን አይደለ? ኤኒቲንግ ዘ ፖሲቢሊቲ ኦፍ ኤኒቲንግ ዋይድ ነው በጣም ምንም ነገር ሊፈጠር ይችላል። ሶ ኮንሲደሪንግ ዛት አይ ቲንክ ዊ ሹድ ሊቭ ኢን ዘ ሞመንት ዊ ሹድ ናት ቢ ዲስትራክትድ። እሱ በጣም ጠቃሚ ነው። ዲስትራክትድ መሆን የለብንም። ሀሳባችን መሰረቅ የለብንም። አሁን ላይ መሰረቅ የለብንም ማለት ሁሉም ሰው ሀሳቡ ይሰረቃል። ግን ሀሳብ ሲሰረቅ ተደምሮ ህይወትህ ነው የሚሰረቀው። እንደዛ እንዳይሆን ሀሳብ መሰረቅ ችግር የለውም። በቀን ውስጥ የሆነ ጊዜ ዙም አውት አድርገህ ከዛ የምትመለስ ከሆነ የተሰራ አይትማል። ግን ሰበው 5 ዓመት ዙም አውት ስታደርግ 5 ዓመት የሌለህ ጊዜ ከዛ ከ5 ዓመት በኋላ ዋት ሆነ እንዴ ይሄ ምቹ ነበር ይሄ እንትን ምናምን ስትል ማለት ነውና ህይወቴ ውስጥ ምንድን ያደረኩት ምናምን ስትል ማለት ነው። ይስናት ስትሬንጅ ይመስለናል የማወራው ነገር ግን ስትሬንጅ አይደለም። የሆነ ጊዜ ተነስታችሁ እንዴ ምን ያደረኩ ነው ብላችሁ አጣቁ። በዚህ ዘመን እኮ በቃ ገንዘብ ኖሮን ቤተሰብ መስርቼ ምናምን መሆን ነበረበት ወይ ደግሞ ትምህርቴን ጨርሼ ምን ያደረኩ ነው ትላላችሁ የሆነ ሰዓት። ከዛ የሆነ የማይባል እንቅስቃሴ ትጀምራላችሁ። ፍጥንጥን ያለ የሆነ ነገር መፈጠር አለበት ምናምን ትላላችሁና ያ እንዳይመጣ በአንድ ጊዜ ብዙ ነገር ማድረግ እንዳለብን ሳይሰማን ሁሉንም ነገር በቦታቸው ማድረግ አለብን። አለበለዛ 40 ዓመትህ ላይ የ20 ዓመትህንም የ30 ዓመትህንም ስራ ትሰራዋለህ። ምንም አይቀርም፣ ትሰራዋለህ፣ መስራት አይቀርም እያልን ያለ ነው። ግን በ10 ምናምኖቹ ዓመትህ ላይ የ10 ምናምኖቹ ዓመትህን ስራ መስራት፣ በ20ዎቹ ላይ የ20 ዓመትህን ስራ መስራት፣ በ30 እንደዛ እያልክ ህይወትን እርካታ በሞላው መንገድ ነው የሚኖርበትን መንገድ ነው። ያ that's what I want to say. Live the moment. አሁን ለራሱ ይሄን ስትሰሙ are you guys listening me or ሌላ ቦታ ናችሁ የሚለውን ራሳችሁን ቼክ አድርጉ። ይመቻችሁ።